እንደምን ቆያችሁ? ዛሬ በጉጉት ስትጠብቁት የነበረው በ2017 6ኛ ክፍል ሚኒስትሪ ኤግዛም የተፈተኑ ተማሪዎች ሂሳብ ትምህርት የያዘውን ወርክሺት እንሰራለን ማለት ነው። ስለዚህ እናንተም በያላችሁበት ስፍራ ላይ ሆናችሁ ይዘቱ አሁን ከምናያቸው ትምህርት ጋራ ተያያዥነት ካላቸው ቪዲዮን እስከ መጨረሻው ድረስ እዩት። እጅግ በጣም ቀላል ነገር ነው። ይህንን ጥያቄ በማየት ወይም ደግሞ የወጡ ጥያቄዎችን በማየት ለ2018 ሚኒስትሪ ኤግዛም እንድትዘጋጁና ራሳችሁን እንድታዘጋጁ እጅግ የሚያዘጋጇቸው ጥያቄዎች ስለሆኑ አብረን በትዕግስት እናያቸዋለን ማለት ነው። የተጠየቅነው የመጀመሪያው ጥያቄያችን ከሚከተሉት ውስጥ የፈሳሽ ቁሶች መለኪያ ምድብ አሃድ የሆነው የትኛው ነው ተብለን ተጠይቀናል ማለት ነው። ስለዚህ ይህንን ጥያቄ እንደዚሁ እንዳለ ተማሪዎች በ2017 የተጠየቁትን ጥያቄ የፈሳሽ ቁሶች መለኪያ ምድብ አሃዶች ናቸው። ስለዚህ ሁለት ነገር ማወቅ ይጠበቅባቸዋል ማለት ነው። የመጀመሪያው የፈሳሽ ቁሶች መለኪያ ምድብ የምንላቸው እነማን ናቸው የሚለውን ማወቅ አለባቸው። ሁለተኛ ደግሞ ጠጣር ቁሶችን የምንለካባቸው መለኪያ ምድቦች እነማን ናቸው ወይም ደግሞ ምንድን ናቸው፣ ስንት ናቸው የሚለውን ማወቅ አለባችሁ ማለት ነው። ከዚህ ጥያቄ አንጻር የፈሳሽ ቁሶች መለኪያ ምድብ አሃድ ከነዚህ የትኞቹ ናቸው ተብሎ የተጠየቁ ጥያቄ ልጆች ማወቅ ያለባችሁ ፈሳሽ የሆኑ ነገሮች ለምሳሌ ቤታችሁ ውሃ ሊሆን ይችላል፣ ዘይት ሊሆን ይችላል። በአጠቃላይ መፍሰስ ለሚችሉ ነገሮች የምንለካባቸው መለኪያ ምድቦች ምንድናቸው? ለምሳሌ ሊትር ሊሆን ይችላል፣ ሚሊሊትር ሊሆን ይችላል እና ሌሎችም ነገሮች ሊኖሩ ይችላሉ። ስለዚህ ከነዛ መለኪያ ምድብ አሃዶች ውስጥ እያንዳንዳቸውን እዚህ ላይ አልተዘረዘሩም። ስለዚህ ከጥያቄያችን አንጻር ሀሌታ ውሃ ሳንቲሜትር ነው የሚለው። እንግዲህ ሳንቲሜትር ክላስ ውስጥ እንደተማራችሁት የርዝመት መለኪያ ምድብ ሲሆን ሜትርም በተመሳሳይ መልኩ ደግሞ ርዝመት ያላቸው ነገሮችን የምንለካበት የመለኪያ ምድብ ነው ማለት ነው። የርዝመት መለኪያ ምድብ ነው ማለት ነው። ግራምን ስንመለከተው ደግሞ ጠጣር የሆኑ ወይም ደግሞ ክብደት ያላቸውን ነገሮችን የምንለካበት መለኪያ ምድብ ሲሆን መ ደግሞ ሚሊሊትር እንደምናልኳችሁ ሊትር የመሳሰሉት ነገሮች በሙሉ ፈሳሽ ቁስ ነገሮችን የምንለካበት የመለኪያ ምድብ አሃድ ውስጥ ይካተታል ማለት ነው። ስለዚህ በዚህ ጥያቄ መሰረት እናንተ ማድረግ ያለባችሁ ነገር በ2017 ይህንን ጥያቄ ተማሪዎች ከተጠየቁ 2018 ደግሞ ቅድም እንደነገርኳችሁ ምናልባት የርዝመት መለኪያ ምድብ ሊሆን ይችላል ኦር ሌላም ነገር ሊሆን ስለሚችል ራሳችሁ ኮድ አዘጋጁ። ስለዚህ በዚህ ጥያቄ ምሳሌ መሰረት መልሳችሁ መ ብላችሁ ከመለሳችሁ መልሱ ልክ ናችሁ። ስለዚህ መልሳችን ማን ነው የሚሆነው ማለት ነው? መ ሚሊሊትር የፈሳሽ ቁሶች መለኪያ ምድብ ውስጥ ይካተታል ማለት ነው። ሁለተኛው ጥያቄ ደግሞ አብረን ነው። ጥያቄ ቁጥር 2 ከግምት ውስጥ ማስገባት ያለባችሁ ነገር ጥያቄውን ካነበባችሁት በኋላ ሁለት ነገሮችን ተማሪዎች እንዲያስተውሉ ይፈልጋል ከዚህ ጥያቄ አንጻር ማለት ነው። አንድ ዝርግ ወለል ርዝመቱ 5 ሜትር ቢሆንና ወርዱ ደግሞ 3 ሜትር ቢሆን የዚህን ዝርግ ወለል ስፋቱ ስንት ነው ተብሎ ተጠይቋል ማለት ነው። ስለዚህ ተማሪዎች በዚህ ጥያቄ የተጠየቁትን ጥያቄ ስለ ስፋት ተጠይቋል። በ2017 ስለ ስፋት ተጠይቋል ማለት ነው። በ2018 ደግሞ ምናልባት ስፋት ልትጠየቁ ትችላላችሁ። ካልሆነም ደግሞ ፔሪሜትር ወይም ደግሞ ዙሪያ ልትጠየቁ ትችላላችሁ። ስለዚህ ይህንን ጥያቄ የተወሰደው ከ5ኛ ክፍል ሂሳብ መጽሐፋችሁ ላይ መሆኑን ደግሞ መገንዘብ አለባችሁ። ስለዚህ ራሳችሁ ኮድ ያዘጋጁ። አንድ ዝርግ ወለል ሲላችሁ ለምሳሌ ይህንን ወረቀት ቢሆን ማለት ነው። እዚህ ጋር እንደምንመለከተው ይሄ ወረቀት እንደዚህ አድርጌ ቢይዝላችሁ እዚህ ጋር እንደምታዩት ዝርግ ወለል ማለት ለምሳሌ ቤታችን ውስጥ ያለው ወለል ቢሆን መቆሚያ ስፍራ ቢሆን እዚች ጋር ያለችዋን ርዝመት ብትሆን ከዚህ ወደዚህ ደግሞ ያለው ወርድ ቢሆን የዚህን ወለል ስፋቱ ምን ያህል ነው ተብሎ ተጠይቋል ማለት ነው። ስለዚህ ከግምት ውስጥ ማስገባት ያለባችሁ ነገር ጥያቄያችሁን ካነበባችሁት በኋላ በቀጥታ ጥያቄውን ምላሽ መስጠት ይጠበቅባችኋል። ስለዚህ እንደነገርኳችሁ ይችኛይቷን ርዝመቷ የተሰጠን ርዝመቱ 5 ሜትር ነው። ከዚህ እስከዚህ ድረስ ያለው 5 ሜትር ነው። ወርዱ እስከዚህ ድረስ ያለው ደግሞ 3 ሜትር ነው። ስለዚህ ክላስ ውስጥ ወይም ደግሞ መምህሮቻችን ሲያስተምሩ ስፋት እኩል ይሆናል ርዝመት ሲባዛ በወርድ ማለት ነው። ርዝመት የሚለውን 5 ሜትር ነው። ስለዚህ 5 ሜትር ሲባዛ ወርድ የሚለው ደግሞ 3 ሜትር እናስገባለን። 3 ሜትር እናስገባለን። የዚህንን ውጤት 5 ጊዜ 3 15 ይሆናል ማለት ነው። ሜትር ሲባዛ በሜትር ሜትር ካሬ ይሆናል ማለት ነው። ስለዚህ ልጆች በደንብ ማስተዋልና
ማገናዘብ ያለባችሁ ነገር ምንድነው? ስፋት የሚገለጸው ሁል ጊዜ በካሬ መሆኑን መገንዘብ አለባችሁ። ካሬ ማለት ደግሞ ምን ማለት ነው ብላችሁ ከጠየቃችሁ ከዚች ጋር የምንመለከተው ሁለት ቁጥር ሴንቲሜትር ሊሆን ይችላል። ስለዚህ ሴንቲሜትር ካሬ ብለን የምንጠራው እዚህ ጋር ያለው ካሬ ብለን ስለምንጠራው ሚሊሊትር ካሬ ሊሆን ይችላል፣ አይታወቅም። ብቻ የአንዳንዳቸው ነገሮች እዚች ጋር ያለችዋን ካሬ መሆኑን እርግጠኛ መሆን አለባችሁ። ምክንያቱም ሚኒስትሪ ኤግዛም በምትፈተኑበት ሰዓት አንደኛውና ዋነኛው ነገር ምድቡን ሊሸውዷችሁ ስለሚችሉ ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ መልሳችሁ ከዚህ ውስጥ ለ ብላችሁ ከመለሳችሁ ሁላችሁም በያላችሁበት ቦታ ላይ ልክ ናችሁ ማለት ነው። ጥያቄው እንደተመቻችሁ ተስፋ አደርጋለሁ። አሁን ደግሞ የምንመለከተው ጥያቄ ቁጥር 3 ጥያቄ ቁጥር 3 የተጠየቁትን ጥያቄ ሐሳቡ ክፍልፋዮች መደመር፣ መቀነስ፣ ማባዛትና ማካፈል ወይም አራቱ መሰረታዊ የሂሳብ ስሌቶችን በክፍልፋይ ላይ ምን ይመስላል የሚለውን ሐሳብ ይዛል ማለት ነው። ስለዚህ ከዚህ ጥያቄ አንጻር ክፍልፋዮችን መቀነስ የሚለውን እሳቤ ይዛል ማለት ነው። ስለዚህ ጥያቄው የዚህን ስሌት 3/4 ሲቀነስ 2/5 ውጤቱ ስንት ነው? ከነዚህ ምርጫ ውስጥ ውጤቱ ስንት ነው? እንደነዚህን ጥያቄዎችን የምትጠየቁት ከሆነ ሁለት ነገሮችን የግድ ማወቅ አለባችሁ። የሚሰጣችሁን ክፍልፋዮች ምናልባት የሚሰጣችሁ ክፍልፋዮች ተመሳሳይ የሆነ ታህት ካላቸው ለምሳሌ 2/10 1/10 ደምሩ ከተባላችሁ እንደነዚህ ያሉ የሂሳብ ስሌቶችን በምታሰሉበት ሰዓት በቀላሉ ለዕላቸውን ብቻ ትደምራላችሁ። ታህቱን ግን 10 መሆኑን ከግምት ውስጥ ማስገባት ይጠበቅባችኋል ማለት ነው። ስለዚህ በዚህ ምሳሌ መሰረት 5/7 ሲቀነስ 2/7 እንደነዚህ ያሉ ጥያቄዎችን አሁንም ብንጠየቅ ባጭሩ ምን ማድረግ አለባችሁ ማለት ነው? ከ5 ላይ 2 ይቀንሳላችሁ። 3 ከ7 ላይ 7 አይቀነስም። ስለዚህ 7 ላላችሁ መልሳችሁ ስንት ነው ማለት ነው? 3/5። ተማሪዎች አሁን የተጠየቃችሁ ጥያቄ 3/4 እና 2/5 እነዚህ ሁለቱም ክፍልፋዮች የተለያየ ታህት ስላላቸው ማድረግ ያለባችሁ ነገር ምንድን ነው? አንደኛ እነዚህን ክፍልፋዮች ወደ ተመሳሳይ ታህት እንዲኖራቸው ማድረግ ትችላላችሁ። ካልሆነም ደግሞ ሚኒስትሪ ኤግዛም ላይ ደግሞ ቀላሉ መንገድ ማድረግ ያለባችሁ ክሮስ ታደርጋላችሁ ወይም ክሮስ ፕሮዳክት ብለን የምንጠራው። ስለዚህ አሁንም የምናደርገው እንደሱ ነው። ሶስተኛ ደግሞ ከሰራችሁ በኋላ መልሳችሁ በዝቅተኛ ሂሳባዊ ቃል መግለጽ ይጠበቅባችኋል ማለት ነው። ከዚህ ጥያቄ አንጻር የተሰጠን ጥያቄ 3/4 ሲቀነስ 2/5 እኩል ይሆናል። ይህም በዚህ እናባዛለን ወይም ክሮስ ፕሮዳክት እንጠቀማለን። 5 ሲባዛ በ3 3 ሲባዛ በ5 ሲቀነስ 4 ሲባዛ በ2 እናደርጋለን። ሲካፈል 4 ሲባዛ በ5 እኩል ይሆናል 3 ጊዜ 5 15 ይሆናል ማለት ነው። ሲቀነስ እዚች ጋር ያለችውን የመቀነስ ምልክታችሁን ወይም ደግሞ የመቀነስ ስሌቱን መርሳት አይጠበቅባችሁም። እሱ ከረሳችሁ ችግር ነው ማለት ነው። 4 ጊዜ 2 8 ነው። ስለዚህ ሲካፈል 4 ጊዜ 5 20 ነው የሚሆነው እኩል ይሆናል ከ15 ላይ 8 ብትቀንሱ 7 ይቀራል። 20 ታህቱ ነው። ስለዚህ 20 ብለን እናደርጋለን። አሁን አንድ እዚቹ ማድረግ ያለባችሁ ነገር ምናልባት የሰራችሁትን ስሌት ወደ ዝቅተኛ ሂሳባዊ ቃል መቀየር የሚችል ከሆነ የግዴታ ወደ ዝቅተኛ ሂሳባዊ ቃል መቀየር አለባችሁ። ከዚህ ጥያቄ አንጻር ግን 7/20 የሚለውን ክፍልፋይ ህገኛ ክፍልፋይ ወይም ደግሞ ፕሮፐር ፍራክሽን ወደ ዝቅተኛ ሂሳባዊ ቃል ከዚህ በላይ መሄድ አይችልም። ምክንያቱም የ7 ቁጥርና የ20 ቁጥር ትልቁ የጋራ አካፋያቸው አንድ ቁጥር ስለሆነ ከዚህ በላይ ወደ ዝቅተኛ ሂሳባዊ ቃል መቀየር አንችልም። ስለዚህ መቀየር የማይቻል ከሆነ እንደዚሁ ማስቀመጥ ይጠበቅባቸዋል። ለምሳሌ 21/14 እንደዚህ ጥያቄ ቢመጣ አስልታችሁ ክፍልፋዩ በዚህ መልክ ከመጣላችሁ ህገወጥ ክፍልፋይ ነው። ይህንን ወደ ዝቅተኛ ሂሳባዊ ቃል ቀይሮ የምትባሉ ከሆነ የ21 ቁጥርና የ14 ቁጥር ትልቁ የጋራ አካፋያቸው ከሚያካፍሏቸው የጋራ አካፋዮች ውስጥ ትልቁ ደግሞ ማን ነው? 7 ነው። ስለዚህ ምን እናደርጋለን? ይህችንን ለ7 ማካፈል ይሄኛውንም ለ7 እናካፍላለን ማለት ነው።
21 ለ7 3 ነው የሚሆነው። 14 ደግሞ ለ7 ስንት ነው ማለት ነው? 2 ነው የሚሆነው። ስለዚህ ምን ሆነ ማለት ነው? 21 12ኛ የሚለውን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል ስንቀይሩ 3 ሁለተኛ ካልሆነም ደግሞ በድብልቅ ቁጥሮች ማስቀመጥ ትችላላችሁ። ያ ማለት ምን ማለት ነው? አንድ ሙሉ አንድ ስንተኛ ሁለተኛ ማለት ነው። ልጆች ከዚህ ቪዲዮ መልካም ነገር እንደገበያችሁ ተስፋ አደርጋለሁ። አሁን ደግሞ የምናየው ጥያቄ ቁጥር 4። ቪዲዮን ከወደዳችሁ ላይክ አድርጉ። እንዲሁም ደግሞ ሐሳብ ካላችሁ ደግሞ ኮሜንት ላይ አሳውቁኝ። ከተመቻችሁ ተመችቶናል ብላችሁ ኮሜንት ላይ ተመችቶናል ብላችሁ ኮሜንት ጻፉልኝ። ቪዲዮ ላይ ካዳችሁ መቀጠል ትችላላችሁ።